ፓትርያርክ መሆን አይገባኝም ስላሉ ብቻ መንበራቸውን ጥለው ወደ ብሕትውና እንዳይሄዱ በወታደር ይጠበቁ የነበሩት ቅዱስ ፓትርያርክ የቀደሙ ስማቸው አባ መልአኩ ይባላሉ። በጎንደር ጋዚን በምትባል ስፍራ ተወልደው በደቡብ ኢትዮጵያ ወላይታ ውስጥ የሚገኘው በጥንታዊው አጆራ አቡነ ተክለ ሃይማኖትና በደብረ መንክራት አቡነ ተክለ ሃይማኖት ገዳማት ረጅም ዕድሜያቸውን በምናኔ አሳልፈዋል። ለአገልግሎት እየተዘዋወሩ ከአካባቢው ማህበረሰብ ጋር አብረው ስለኖሩ የወላይታ ሕዝብ ማህበራዊ አኗኗርና ባህል ጠንቅቀው ያውቁ ነበር። ወላይተኛ ቋንቋ ማቀላጥፎ ይናገራሉ። ከትውልድ ስፍራቸው በቀር አኗኗርና አዋዋላቸው ሙሉ በሙሉ ከአንድ ወላይታ ገበሬ የተለየ አልነበረም። የመጽሐፍት ትርጓሜ በዚህ በወላይታ ምድር ባሉ አብያተ ጉባኤያት አጥንተዋል። በዚሁ በወላይታ በሚገኘው ደብረ መንክራት አቡነ ተክለ ሃይማኖት ገዳም ሥርዓተ ገዳምን ከተማሩ በኋላ መንኩሰው የብሕትና ሕይወታቸውን ጀመሩ። ከ1926 እስከ 1968 ለ42 ዓመታት ወላይታ ላይ በወላይተኛ ቋንቋ ሐዋርያዊ አገልግሎት ፈጽመው ከ300,000 በላይ ኢአማንያንን እንዳስጠመቁና ከ65 በላይ አብያተ ክርስቲያናትን አሳንጸዋል። ያውም በዚያ ዘመን የደርግ መምጣትን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ቅዱስ ፓትርያርክ የነበሩት ብፁዕ አቡነ ቴዎፍሎስን ተገደሉ። በመሆኑም ቅድስት ቤተክርስቲያን ሶስተኛ ቅዱስ ፓትርያርክ ለመምረጥ 909 አካባቢያቸውን የሚወክሉ አባቶችን በአዋጅ ሰበሰበች። ከ665 ወረዳዎች ለማዕረግ ፕርትክና መንፈስ ቅዱስ የሚመርጠውን አባት ይገኝ ዘንድ ሁለት ተወካይ ይላክ ዘንድ ታዘዘ። ገና ማዕረገ ጵጵስና ያልተቀበሉት በቁምስና ያሉት መነኩሴው የወላይታው አባት የሆኑት አባ መልአኩ ከወላይታ ተወካይ ሆኜ አልሄድም ብሎ እንቢ ማለትን ከጅምሩ ቢያሳውቁም በገዳሙ አባቶች ትዕዛዝና ቃለ ውግዘት የወላይታ አውራጃ ወክለው ተላኩ። ገና ማዕረገ ጵጵስና ሳይቀበሉ በቁምስና ማዕረግ መሆናቸው ደግሞ ለየት ያደርገዋል። በተጨማሪም የመጨረሻው 5 እጩ ውስጥ ስማቸው ተካተተ። ከአንድ ቆሞስና ከ3 ሊቃነ ጳጳሳት ጋር ለሶስተኛው የፕርትክና አገልግሎት ስልጣን ለውድድር ተቀመጡ። ከወረዳው ለመጡት ለምራጮቹ ተወካዮች ግን እንቢታቸውንና ከውድድሩ እንዲያሰናብቷቸው እንዲህ ብለው ተናገሩ። እኔ ባህታዊ ነኝ፣ ጥዬ የመጣሁት ሕዝብ አለኝ። ኑሮዬ በጫካ ነውና የከተማውንም ሕይወት ለምጄ መምራት አይቻለኝም። የበቁ አባቶች አሉና እኔን በዚህ ምርጫ ውስጥ አወዳድራችሁ መንፈስ ቅዱስን አታሳዝኑ፣ እኔን ከምርጫው ሰርዙኝ ብለው ለጉባኤው ተደጋጋሚ የጮሁ ቢነገሩ ሰሚ አጡ። በስተመጨረሻም ከሊቃነ ጳጳሳት ጋር ተወዳድረው በአብላጫ ድምጽ መነኩሴው መናኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስተኛው ቅዱስ ፓትርያርክ ሆነው ተመረጡ። በ1968 ሐምሌ ወር ላይ ማዕረገ ጵጵስናን ተቀብለው ከወር በኋላ በጉባኤው ምርጫ መሰረት አባ ተክለ ሃይማኖት ሳልሳዊ የኢትዮጵያ ፓትርያርክ ተብለው ተሾሙ። ከተሾሙ በኋላ በብሕትውና ወደ ወላይታ ተመልሰው በገዳማቸው በዓት ለመዝጋት መንበራቸውንም ጥለው ሊሸሹ በተደጋጋሚ ሙከራ ቢያደርጉም የደርግ ወታደሮች እየያዟቸው መለሱ። በስተመጨረሻ መንበራቸውን ጥለው እንዳይሄዱ በመኖሪያ ቤታቸው ጥበቃ ተመደበ። መውጫ መግቢያቸው ከደርግ ወታደር ዕውቅና ውጪ እንዳይሆን ተደረገ። ወዳጄ መንፈስ ቅዱስ ሲመርጥህ እንዲህ ነው። ዳዊትን ከእረኝነት ንጉስ ያደረገ አምላክ፣ ሳሙኤልን ከመካኒቷ ማህፀን አውጥቶ ነብይ ብሎ የሾመ ጌታ፣ ሙሴን ከውሃ ላይ ታድጎ ነፃ አውጭ አድርጎ የቀባ እግዚአብሔር ምርጫው ኮታ ሳይሆን ጸጋ ነው። እኚህ አባት ለጸጋ ፕርትክና የሚገቡ አባት መሆናቸውን ባገለገሉበት 12 የፕርትክና ዓመታት ገለጡ። ጫማን ለመንግስት ፕሮግራም ብቻ ይጫሙ እንደነበር ይነገርላቸዋል። ከጾም ጸሎት በቀር ቅርባቸው የሚሆን ሰው አልነበረም። ደሞዛቸውንም ለእንዳያንና ለወላይታ ደብረ መንክራት አቡነ ተክለ ሃይማኖት መነኮሳት ቀለብ በቋሚነት ይልኩ ነበር። ለቁመተ ስጋ ብቻ ተመጋቢ የሆኑት እኚህ አባት በስተመጨረሻ በስጋ ድካም ሲያልፉ የከበረች ስጋቸው 25 ኪሎ ግራም ብቻ እንደነበረ ይታወቃል። እኚህ አባት ዛሬም ድረስ የወላይታ ኦርቶዶክሳውያን ያለ ስስት በዓለ ዕረፍታቸውን አስበው በገዳማቸው ይዘክራሉ። የቅዱስነታቸው የከበረች በረከታቸው ትደርብን። ሐዋርያት